በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንቀድም በረድኤተ እግዚእነ ኢየሱስ ክርስቶስ ንጽሕብ ገድሎ ለብፁዕ ወቅዱስ ብእሴ እግዚአብሔር አባ በጉ ጸሎቱ በረከቱ ያሉ ምስሌነ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጌታችን በኢየሱስ ክርስቶስ አጋዥነት የእግዚአብሔር ሰው የብፁዕ ወቅዱስ አባ በጉን ገድል መጽሐፍ መናገር እንጀምራለን። ልመናውና በረከቱ ከሁላችን የአንድነት ልጆቹና ከሁሉም የክርስቲያን ወገኖች ጋር ለዘላለም ይኑር አሜን። ስለ ክርስቶስ ፍቅር ሰውነቱን ለሞት አሳልፎ የሰጠ የእግዚአብሔር ሰው የብፁዕ ቅዱስ የአባ በጉን የመታሰቢያውን ገድል እንናገር ዘንድ በመልካም አእምሮ በመልካም በትዕግስት አንደበት በመልካም ልብ በልቤ በአእምሮዬ ብዙ አሰብኩ። ዳግመኛም እኔ ደካማ ስሆን ተጋድሎውን ሁሉ እናገር ዘንድ እንዴት እችላለሁ? ከመብል ከመጠጥ ተከልክሎ የተቀበለውን መከራ ፈጽሞ ማቅረብ የሚችል ማን ነው? መናገርስ የሚችል ምን አንደበት ነው? እያልኩ አሰብኩ። ዳዊት እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሎ እንደተናገረ እግዚአብሔር በቅዱሳኑ አድሮ ድንቅ ታምራትን ያደርጋልና። ዳግመኛም ዳዊት ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይላቸዋል፣ ለቅድስናውን መታሰቢያ ያመሰግናሉ አለ። የእግዚአብሔር ሰው ጻድቅ አባ በጉ ሆይ በፍጻሜ ዘመን በእውነት ክርስቶስ አበራል። የነገስታት ንጉሥ የጌቶች ጌታ የአማልክት አምላክ የፍጥረት ሁሉ ፈጣሪ እርሱ ክርስቶስ ነው። የኃጢአተኛን መመለሱን እንጂ ጥፋቱን የማይወድ ሕይወትን የሚሰጥ ብቻውን ታላቅ ታምራትን የሚያደርግ እርሱ ነው። የአብ የባህሪ ልጁ የአብ ቃሉ በነቢያት የተነገረ በሐዋርያት የተረዳ የሰማዕታት አክሊላቸው ካህናትን የሚሾም የመነኮሳት ተስፋቸው የጻድቃን ክብር ሞገሳቸው እርሱ ነው። ብርሃን ዘእም ብርሃን ዘያበር ላይ ለጻድቃን ኖላዊ ሄር ዘመፃ እምላእሉ ከመ ይህስስ ወይርዳ ዘተሃጎለ ከእውነተኛ ብርሃን የተገኘ ብርሃን በጻድቃን ለሚያበራ መልካም እረኛ የጠፋ አዳምን ሊፈልግና ሊረዳው ከልዕልና ወርዶ ሰው የሆነ እርሱ ነው። የሕያው የእግዚአብሔር አብ ቃሉ የእጆቹን ሥራ ያድን ዘንድ ከልዑል ማደሪያው የወረደ በልዩ ጥበቡ ቅድስት ንጽሕት በምትሆን በድንግል ማርያም ማኅፀን ያደረ በማይመረመር ልደት ከእርሷ የተወለደ ዳግመኛም ይህን ዓለም ለማሳለፍ በመንግስቱ ሲመጣ ከወላጆቹ ጋር የርስቱ ተካፋይ ሊያደርገን የወደደ እርሱ ጌታችን ኢየሱስ ክርስቶስ ነው። ሰማያዊ ከሆነ ከቸር አባቱ አዳኝ ከሆነ ከመንፈስ ቅዱስ ጋር ምስጋና ይግባው ለዘላለሙ አሜን። ምዕራፍ 2 የሕያው እግዚአብሔር ልጅ ክርስቶስ ሆይ የአባ በጉን ገድል እጽፍ ዘንድ እኔም የተጻፈውን አነብ ዘንድ እርዳን። የሚሰሙትንም እርዳቸው። ደግነቱንም እንናገር ዘንድ ጥበባዊ ቃልን ስጠን። መከራውን እንናገር ዘንድ የሚመራኝን ቅዱስ መንፈስን በሰውነቴ አሳድር። እኔ ግን የእርሱን ገድል መናገር አልችልም፣ አንደበተ ኮልታፋ ነኝና። ነገር ግን ሁሉን በስልጣን ማድረግ የምትችል ጌታዬ ኢየሱስ ክርስቶስ ሆይ የእግዚአብሔር ሰው ብፁዕ ቅዱስ የሚሆን የአባ በጉን መታሰቢያ እጽፍ ዘንድ የተጻፈውንም አነብ እተርክ ዘንድ እርዳኝ። እንደምችለው መጠን የቀድሞ ስራውን እናገራለሁ፣ አነባለሁ። የኋላ ተጋድሎውንና የተደረገለትን ይቅርታም እጽፋለሁ። የቀድሞ ክፉ ስራውን የኋላ መልካም ተጋድሎውን እጽፋለሁ፣ እናገራለሁ። የቀድሞ ስራውን የኋላ ገድሉን አሁን እነግራችኋለሁ። በመጀመሪያ እንደ ሽፍታ በሚታለል ኖረ፣ በኋላ ግን በብዙ ጾምና ጸሎት ወደ ክርስቶስ ተመለሰ። በመጀመሪያ የሌላውን ገንዘብ በቅሚያ ሲወስድ ኖረ፣ በኋላ ግን እንደ መላእክት እግዚአብሔርን ሲያገለግል ኖረ። በመጀመሪያ ከሰው ተለይቶ በጎዳናዎች ሊሸምቅ ኖረ። ከብዙ ገንዘብ ጋር ሰዎች በመንገድ ሲሄዱ ባየ ጊዜ ወደ እነርሱ ሄዶ የያዙትን ገንዘብ ቀምቶ ይወስድባቸው ነበረ። በኋላ ግን በመልካም ስራና በጽድቅ የተስፋውን ዋጋ ሲጠባበቅ ኖረ። በመጀመሪያ በአማሩ ልብሶች ሲያጌጥ ኖረ። በኋላ ግን ጽድቅን እንደ ልብስ ለበሰ። በመጀመሪያ በተለያዩ የምግብ አይነቶች ሲደሰት ኖረ። በኋላ ግን እስከሚሞትበት ጊዜ ድረስ እህል ሳይቀምስ ኖረ። በመጀመሪያ በብዙ መጠጥ ሲደሰት ኖረ። በኋላ ግን ስለ ክርስቶስ ፍቅር እስከ 7 ዓመት ድረስ ውሃ ሳይጠጣ ኖረ። በመጀመሪያ ወደ ሩቅ አገር እየሄደ የወደደውን ሲዘርፍ ሲቀማ ኖረ። በእጁ ሰይፍና ጦር ይዞ ሊዘርፍ ወደ ወደደው ሀገር ይገባል። የማይፈልገውን ትቶ የወደደውን ይዞ ወደ አገሩ ይመለሳል። እኩሉን ለራሱ ይወስዳል፣ እኩሉን ደግሞ ለሀገሩ ሰዎች ይሰጣል።
የገንዘቡ ባለቤት እርሱ እንደወሰደበት ባወቀ ጊዜ ዳግመኛ መጥቶ የተረፈውን ቀምቶ እንዳይወስድበት ምንም አይከሰውም ነበር። ሁሉም ሰዎች ይፈሩታል። በጉልምስናው ላይ ኃይለኛና ብርቱ ነበርና ወደ እርሱ መቅረብ የሚችል የለም፣ በሰዎች ሁሉ ዘንድ የታወቀ ነውና። ምዕራፍ 3 በእንደዚህ ሥራ ብዙ ዓመታት ኖረ። እነሆ የቀድሞ ሥራውን ነገርኳችሁ፣ አሁን ደግሞ የኋላ ተጋድሎን እነግራችኋለሁ። እርሱም በስም ክርስቲያን ስለነበረ ከዕለታት አንድ ቀን ቁርባን ሊቀበል ከሕዝቡ ጋር ወደ ቤተ ክርስቲያን ሄደ። ካህኑ ባየው ጊዜ ከመንገድ አስገልሎ የሕይወት ዘመንን ሁሉ በከንቱ አሳለፍክ፣ ዛሬ ስማ ልንገርህ አለው። በዘመንህ ፍጻሜ እግዚአብሔር ይጎበኛል፣ መንፈስ ቅዱስም ያድርብሃል። ፍጹም መነኩሴ ትሆናለህ። ሚስትህን፣ ቤትህን፣ ርስትህንም ትተህ ከሀገርህ ትወጣለህ። ከፍ ወደ አለ ቤተ ክርስቲያን ትደርሳለህ። በጾምህ በጸሎት በብዙ መከራም በዚያ ትኖራለህ። ከዚያም የነፍስ መዳኛ ይሆናል። እግዚአብሔርንም ደስ ታሰኘዋለህ። ከብዙ መከራም የተነሳ ቀጥ ብለህ መቆም አትችልም አለው። ይህን ነገር ከዚያ ካህን በሰማ ጊዜ ይህ ነገር በእውነት ይደረግልኝ ይሆን ወይስ አይደረግልኝ እያለ አሰበ። ይህን እያሰበ ቁርባን ይቀበል ዘንድ ወደ ቤተ ክርስቲያን ገባ። የክርስቶስን ቅዱስ ሥጋውና ክቡር ደሙን ተቀበለ። ቁርባኑ ከተፈጸመ በኋላ ወደ ቤቱ ተመለሰ። ከዚያ ዕለት በኋላ እስከ መቼ በስንፍና እኖራለሁ? እስከ መቼስ የነፍሴን መዳኛ ሳላስብ እኖራለሁ እያለ አሰበ። ከዚያ በኋላ ከዘመዶቹ ተለይቶ ከሀገሩ ወጥቶ ሄደ። ወደ ባህሩ ዳርቻም ደረሰ። ተሻግሮ እጅ ሊነሳ ወደ ቅዱስ እስጢፋኖስ ቤተ ክርስቲያን ገባ። ከመነኮሳት ማኅበርም ገብቶ እያገለገለ ከአንድ አረጋዊ መነኩሴ ጋር ኖረ። ከወንድሞች መነኮሳት ተለይቶም በጾም በጸሎት ተወስኖ በመዓልትም በሌሊትም እግዚአብሔርን እያገለገለ በትንሽ በዓት ብቻውን ኖረ። የጾም ወራት በደረሰ ጊዜ ይኸውም አብይ ጾም ነው። ከሰኞ እስከ ቀዳሚት ሰንበት በየሳምንቱ ጾሙ እስኪፈጸም ድረስ በህብስትና በውሃ ብቻ በቀንም በሌሊትም መጾም ጀመረ። የጾሙም ወራት በተፈጸመ ጊዜ ከበዓቱ ወጥቶ ወደ ቤተ ክርስቲያን ሄዶ በማታም በጠዋትም ከቅዱሳን ወንድሞቹ ጋር በጸሎት ይተጋል። መጽሐፍት ሲነበቡ በማስተዋል ይሰማል። ጌታችን ኢየሱስ ክርስቶስ በተሰቀለበት ዕለተ ዓርብ፣ ይህችም የሕማማተ መስቀል ሳምንታት ናት። ሁሉ ከንቱ ነው፣ ሁሉ ብላሽ ነው፣ የዚህ ዓለም አኗኗር ኃላፊ ነው የሚል የመጽሐፍ ቃል ሰማ። ይህ የእግዚአብሔር ሰው አባ በግዑ ይህን የመጽሐፍ ቃል በሰማ ጊዜ እንባው እንደ ውሃ እስኪወርድ ድረስ መሪር ልቅሶን አለቀሰ። ምዕራፍ 4 ከዚያች ቀን ጀምሮ ሥጋዊ ስራን ተወ። እስከ ሞተበት ዕለት ድረስ እህል አልበላም፣ ውሃም አልጠጣም። ምግቡንም የዱር ዛፍ ፍሬና በየሜዳ የሚበቅለውን ቅጠላ ቅጠል አደረገ። በዚህ ገድል ሲጋደል ኖረ። ውሃ መጠጣትንም ተወ። ሰው ሳያውቅበት ውሃ ሳይጠጣ እስከ 5 ወር ድረስ ኖረ። በልቡም የምሞት ጠዋት ወይስ ማታ ይሆን እያለ ያለ ውሃ መኖር እችላለሁን ወይስ እሞት ይሆን ይል ነበር። ሰው በራሱ ፈቃድ 1 ቀንም ሆነ 2 ቀን ወይም 3 ቀን ውሃ ሳይጠጣ በምድር ላይ መኖር እንደሚችል እስከዚች ዕለት አላወቀም ነበር እያለ አሰበ። 5 ወር እስኪሆነው ድረስ የእግዚአብሔር ሰው አባ በግዑ ይህን እያሰበ ኖረ። በእንደዚህም ሀሳብ እየታወከ ተኛ። የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የእግዚአብሔር ሰው ሰላም ላንተ ይሁን አለው። ምን ያሳዝንሃል? በምንስ ስራ ትታወካለህ? አለው። ጌታዬ ሆይ ከውሃ ጽም የተነሳ በጣም ስለተጨነቅሁ ነው አለው። የእግዚአብሔር ሰው አባ በግዑ ያን ጊዜም ወደ ገነት ነጠቀኝ፣ እዚያም አደረሰኝ። ከገነት ቅጠል አንስቶ ወደ አፌ ውስጥ ጨመረው፣ ልምላሜም ሆነኝ፣ መላው አካሌ ታደሰ። ከዚህ በኋላ ነቅቼ እግዚአብሔርን አመሰገንኩት አለ። ውሃ ሳልጠጣ ተጋድሎን መፈጸም ይችል ይሆን አልኩ። ከዚህ በኋላ የሕሊና ሁከትም ተወኝ አለ። በእንደዚህ ሁኔታ ሳለ ከዕለታት አንድ ቀን ወደ እርሱ ሄድኩ። በሩን አንኳኮ፣ ከፈተልኝና ወደ እርሱ ገብቼ እጅ ነሳሁት። እርሱም በጣም ይወደኝ ነበርና ልጄ ምስጢር ብነግርህ በልብህ ትጠብቃለህን አለኝ። አዎ በልቤ እጠብቃለሁ፣ ያላንተ ፈቃድም ለሰው አልነግርም አልኩት። ዳግመኛም የእግዚአብሔርን ስም ጠርተህ ማልልኝ አለው። ለሰው አልነግርም እመነኝ እንጂ በእግዚአብሔር ስም አታምለኝ አልኩት። ይህን ስለውም ሳያምለኝ ተወኝ። በዚያን ጊዜ ሁሉን ምስጢር ነገረኝ። ልጄ ሆይ 5 ወር እስኪሆነኝ ድረስ እስከዚችም ዕለት ድረስ ውሃ አልጠጣሁም። ነገር ግን እግዚአብሔር እስከዚች ዕለት አደረሰኝ አለኝ። የእግዚአብሔር ሰው አባ በግዑ ይህን ነገር በነገረኝ ጊዜ ደነገጥኩ፣ ጽኑ ለቅሶም አለቀስኩ። ሳለቅስም ባየኝ ጊዜ እርሱም አለቀሰ። ለምን እንዲያደረክ እስከ ዛሬ ከውሃ የተከለከለ በማን ዘንድ ሰማ? አሁንም ቅዱሳን መነኮሳትም አበምኔቱም ከሰሙ አያምኑም። ከተፈጠርኩ ጀምሮ እስከዚች ቀን ድረስ ከመጀመሪያ እስከ መጨረሻ ከውሃ የተከለከለ በጆሮዬ አልሰማውም፣ በዓይኔም አላየውም። ይህን ምስጢር ዛሬ
ብሸሽግ በመጨረሻ ይገለጣል። ሕዝቡ ነገስታቱና መኳንንቱም ይህን ነገር ይሰማሉ፣ ነገር ግን አያምኑም። አሁንም የነገርኩን ስማኝና ትህርምቱን ትተህ ውሃ ጠጣ አልኩት። የእግዚአብሔር ሰው አባ በግዑ የነገረኝ ነገር ሁሉ እውነት ነው፣ ሐሰትም የለውም አለኝ። አሁንም ከዚህ በኋላ እስከ ሞት ድረስ ዳግመኛ ውሃ እንዳልጠጣ ስለ እግዚአብሔር ትቻለሁ። ሰዎች ባያምኑ እኔ ምን ጎዶኝ? ነገር ግን በዚህ ገድል እግዚአብሔር ረዳት እንዲሆነኝ ጸልይልኝ አለ። ከዚህም በኋላ ይህ ነገር በአበምኔቱና በቅዱሳን ወንድሞቹ ዘንድ የተሰማ፣ ነገር ግን ቢሰሙም አላመኑም። አበምኔቱም ወደ እኔ ላከ፣ እኔም ከእርሱ ዘንድ ሄድኩ። አበምኔቱም የሰማሁት ነገር እውነት ነውን አለኝ። እኔም አዎ እውነት ነው አልኩት። አበምኔቱም ከውሃ ፈጽሞ የተከለከለ እስከ ዛሬ ሰምቼ የማላውቀውን ነገር አላምንም አለኝ። ይህ ነገር እውነት መሆኑን እንዲያስረዱኝ 3 ሳምንት እስኪሆነኝ ድረስ ከእርሱ ጋር አብረውት እንዲኖሩና እውነትነቱንም እንዲመረምሩ እኔም ሰዎች እጨምራለሁ። እስከ 3 ሳምንት ውሃ ካልጠጣ በዚያን ጊዜ አምናለሁ አለኝ። ይህን ሄደ ለብቻው ንገረው አለኝ። አበምኔቱም እንደላከኝ በነገርኩት ጊዜ የእግዚአብሔር ሰው ፈገግ ብሎ ሰዎቹ ከሰሙ እንደማያምኑ መጀመሪያ ስነግሬ የለምን አለኝ። ሰዎች ባያምኑ እኔ ምን ገዶኝ ብዬህ የለምን? ነገር ግን እግዚአብሔር ረዳት ይሆነኝ፣ አሁንም ለሰው መሰናክል አላደርግም። ምዕራፍ 5 በዚያን ጊዜ እግዚአብሔር ሰው ተነስቶ ብረት አመጣና 2 ሰንሰለቶች ይሰራለት ዘንድ ወደ አንጥረኛ ላከ። አንጥረኛውም እንዳዘዘው 2 የብረት ሰንሰለቶች ሰርቶ አመጣለት። የእግዚአብሔር ሰው አባ በግዑ በፈቃድ 2 እጁንና 2 እግሩን በአሰራው የብረት ሰንሰለት ታሰረ። ባሰራው የብረት ሰንሰለት ታሰረ። እታመን ዘንድ ወደ እኔ እንዲመጣ ሄደ። አበምኔቱን ጥራልኝ አለኝ። ወደ አበምኔቱም ሄጄ አመጣሁት። የእግዚአብሔር ሰው አባ በግዑ አበምኔቱን ባየው ጊዜ ከእግሩ በታች ወድቆ ሰገደለት። እግዚአብሔር ትእዛዛቱን ለመስራት እንዲረዳኝ በእኔ ላይ ጸልይልኝ አለው። ከዛሬ ጀምሮ ከበዓቴ አልወጣም፣ ሰውም ወደ እኔ እንዳይመጣ አለው። አባታችን ኢየሱስ ሞዓም እግዚአብሔር በምትሰራው ስራ ሁሉ ረዳት ይሁን፣ ነገር ግን እግዚአብሔር በአንተ ልመና እንዲምረኝ ለምንልኝ አለው። የእግዚአብሔር ሰው አባ በግዑ ለአበምኔቱ ቅዱስ ሚካኤል ረዳት የሆነኝ ዘንድ በመላእክት አለቃ በቅዱስ ሚካኤል በዓል በአንተ እጅ ቁርባን እቀበላለሁ አለው። ከመላእክት አለቃ ቅዱስ ሚካኤል በዓል በኋላ እዘጋለሁ፣ ከበዓቴ አልወጣም፣ ከሰውም ጋር አልነጋገርም አለው። አበምኔቱም ፈቀደለት። የእግዚአብሔር ሰው አባ በግዑ እንባው እንደ ውሃ እየወረደ በመላእክት አለቃ በቅዱስ ሚካኤል በዓል በእግዚአብሔር ሰው በአበምኔቱ በቅዱስ አባታችን በአባ ኢየሱስ ሞዓ እጅ ቁርባን ተቀበለ። ቁርባኑ እንደተፈጸመ ወደ በዓቱ ገባ። እርሱ በውስጡ ሳለ በውጭ ዘጋሁት። በውጭ በጭቃ መረኩ፣ እርሱም በውስጥ እንዲሁ በጭቃ መረገ። በዓይን የማይታይ ቀዳዳ አልተውኩም። ስራውን በጥሩ ሁኔታ አከናወንኩ። በጥሩ ሁኔታ ሰርቼ ከጨረስኩ በኋላ ለምግብ የሚሆኑትን ቅጠል፣ የሜዳ ጎመንና የዱር ዛፍ ፍሬ እንዳስገባለት እጅ የሚያስገባ ትንሽ መስኮት በበዓቱ ጀርባ ሰራው። በዚያች ቀን ሰው ጋር እንዳይነጋገር አፉ በጨርቅ አፈነ። እኔ በውጭ ሳለው እጁን በመስኮት ሰጠኝና ሳምኩት። እርሱም በውስጥ ሳለ እጁ እግሩ ታስሮ በመስኮት አየሁት። ከብዙ ረሃብና ጽም የተነሳ ፈጽሞ ከሳ። ዕለት ዕለት ስጋው እያለቀ ሄደ። እኔም ትቼው እያዘንኩና እያለቀስኩ ወደ በዓቴ ተመለስኩ። እኩለ ሌሊት ሲሆን ሲያለቅስ ሰማሁ። ያን ጊዜ ከቅዱሳን ወንድሞች ጋር ወደ ቤተ ክርስቲያን ሄድኩ። ጸሎታችንን ካደረስን በኋላ ወደ በዓቴ ተመለስኩ። በዚያ ጊዜም ፈጽሞ ሲያለቅስ ሰማሁ። ጥቂት ተኝቼ ተነሳሁ። በዚያን ጊዜም ፈጽሞ ሲያለቅስ ሰማሁ። የእግዚአብሔር ሰው አባ በግዑ በየጊዜውና በየሰዓቱ በሌሊትም በቀንም ማልቀስን አላቋረጠም። ዓይኖቹም እንባ ምንጭ ሆኑ። በቀንም በሌሊትም ከዓመት እስከ ዓመት 3 ቀን ይጾማል። ምግቡም ቅጠል፣ የሜዳ ጎመን፣ የዱር ዛፍ ፍሬና ምግቡን የሚያበስልበት የእሳት ፍም በየ3 ቀን ለትንሽ ሰዓት እጅ እልክለታለሁ። ያም ልጅ በመስኮት ያቀብለው ነበረ። ያን ቅጠል ያለ ውሃ አብስሎ እስኪ ከረፋ ካጠገቡ ያቆየዋል። ሽታውም ከዓይነ ምድር ይከፋል። በየ3 ቀን በቀን በሌሊትም እየጾመ በሶስተኛው ቀን ያን የከረፋ ቅጠል ይበላ ነበረ። ለምን እስኪሸት ድረስ ታቆየዋለህ? ለምንስ የሸተተ ቅጠል ትበላለህ? አልኩት። የእግዚአብሔር ሰው አባ በግዑም የኃጢአቴን ክርፋት አስቤ ነው አለኝ። ዳግመኛ ለምን የተረፈህን ካጠገብ ታኖራለህ? አልኩት። ዋጋ ይበዛልኝ ዘንድ በመዓልትም በሌሊትም ክርፋቱ ይሽተተኝ ብዬ ነው አለኝ።
ዕለት ዕለት እንዲህ እያደረገ ቆየ። በጌታችን በኢየሱስ ክርስቶስ የልደት በዓል እንድትከፍትልኝ ብሎ እንዳዘዘኝ የጌታችን የኢየሱስ ክርስቶስ የልደት በዓል በደረሰ ጊዜ ልከፍትለት ወደ እርሱ ሄድኩኝ። እስከ ጌታችን የኢየሱስ ክርስቶስ ልደት በዓል ድረስ ፊቱን አላየውም። ከሚላከው ከዚያ ከትንሽ ልጅ በስተቀር ሌሎችም ቢሆኑ አላዩትም። ልጁም ቢሆን በ3 ቀን ምግብ የሚሆነውን ቅጠል በመስኮት ሲሰጠው ካልሆነ በቀር አይደርስም ነበረ። የቤቱ በር የተመረገበትን ጭቃ አስወግጄ የተዘጋበትንም እንጨት ከፍቼ ወደ እርሱ ገባው። ስጋው አልቆ አጥንቱ ብቻ ቀርቶ ቆዳው ከአጥንቱ ጋር ተጣብቆ እንደ እንጨት ደርቆ አገኘሁት። ከእርሱ ተባረኩ። እጆቹንና እግሮቹንም ሳምኩ፣ እርሱም ከእኔ ተባረከ። 3 ቀን ቁርባን ሲቀበል ቆይቶ ወደ በዓቱ ተመለሰ። እንደ መጀመሪያው አድርጌ ዘጋሁት። ጌታችን ኢየሱስ ክርስቶስ የተገለጠበት የጥምቀት በዓል በደረሰ ጊዜ ያን ዕለት ከፈትኩለት። የብረቱን ሰንሰለት ከእጁም ከእግሩም ፈታሁት። የእግዚአብሔር ሰው የቅዱስ አባታችን በኢየሱስ መዋዕጅ በዮርዳኖስ ተጠመቀ። 3 ቀን ቁርባን ሲቀበል ቆይቶ ወደ በዓቱ ተመለሰ። እኔም እንደ መጀመሪያው አድርጌ ዘጋሁት። የእግዚአብሔር ሰው አባ በግዑ በጌታችን በኢየሱስ ክርስቶስ ትንሣኤ በዓል እንጂ ከዛሬ ጀምሮ ወደ እኔ አትምጣ፣ ያን ዕለት ግን ቁርባን እንድቀበል ክፈትልኝ አለኝ። እስከዚያች ዕለት ወደ እርሱ ሳልደርስ ቆየው። የፋሲካ በዓል በደረሰ ጊዜ እንደ አዘዘኝ ከፈትኩለት። ከትንሣኤ በኋላ እስከ ዳግማይ ትንሣኤ በዓል ድረስ ለ8 ቀን ቁርባንን ሲቀበል ቆየ። የፋሲካ በዓልም ከተፈጸመ በኋላ ወደ በዓቱ ተመለሰ። ከዚያ በኋላ ግን አልዘጋሁትም። ለበዓቱ ደጅ አፍ መዝጊያ አሰራ። ከዚህ በኋላ ግን ቁርባን መቀበልን አላቋረጠም። ምዕራፍ 6 የእግዚአብሔር ሰው የቅዱስ አባ በግዑን ተጋድሎውን ከእህል ከውሃ ተከልክሎ የተቀበለውን መከራ ነገስታትና መኳንንት፣ ካህናትና መነኮሳት፣ ወንዶችና ሴቶችም ሰሙ። የእግዚአብሔር ሰው የአባ በግዑን ተጋድሎውንና ከውሃ እንደተከለከለ ንጉሱ በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። ሰላም ላንተ ይሁን፣ በጸሎት አትርሳኝ። ይህን የላኩትን ልብስ ተቀብለ ለወደድከው ስጥ። የንጉሱ መልእክተኛም ወደ እርሱ ደርሶ በመስኮት እጅ ነሳው። ሰላም ላንተ ይሁን፣ በጸሎት አትርሳኝ። ይህንንም ልብስ ተቀብለ ለወደድከው ሰው ስጥ ብሎ ንጉሱ እንደላከው ነገረው። የእግዚአብሔር ሰው አባ በግዑ ያን ልብስ አልተቀበለም። የእግዚአብሔር ሰው አባ በግዑ እንዲህ ሲል ወደ ንጉሱ ላከ። የእግዚአብሔር ቸርነት ከአንተ ጋር ይሁን፣ ይህን የላከውን ልብስ ግን አልቀበልም። ነገር ግን ለእኔም ላንተም ወደ እግዚአብሔር እማልድ ዘንድ በዚህ ልብስ ፈንታ ዕጣን ላክልኝ። የእግዚአብሔር ሰው አባ በግዑ የላከውን ንጉሥ በሰማ ጊዜ ለመልእክተኛው ዕጣን አስይዞ እንዲህ ሲል ወደ እርሱ ላከ። የጠየከኝን ይህን ዕጣን ተቀበል፣ በጸሎትም አትርሳኝ። የእግዚአብሔር ሰው አባ በግዑም ያን ዕጣን ተቀብሎ ለቤተ ክርስቲያን ሰጠ። ካህናትና መነኮሳት ወደ እርሱ እየመጡ እጅ ይነሱታል፣ በረከቱንም ይቀበሉ ነበር። እጅ ከነሱትም በኋላ ወደ ቤታቸው ይመለሳሉ። ምዕራፍ 7 የእግዚአብሔር ሰው አባ በግዑ ውሃ ከተወ 5 ዓመት ከሆነው በኋላ መቀመጥ በጎኑም መሬት ላይ መተኛት ተሳነው። ስጋው አልቋልና ከንፈሮቹ ከውሃ ፈጽሞ የተነሳ ደረቁ። ምላሱም ተጣበቀ፣ ዓይኖቹም በእንባ ደፈረሱ። አፍንጫውም ቆሰለ፣ መገለም። የአንገቱ አጥንቶችም ታዩ። 2 የቀኝና የግራ ጎን አጥንቶቹ ወደ ውጭ ወጡ። አንጀቱ ወደ ውስጥ ገባ፣ ከጀርባውም ጋር ተጣበቀ። የመሃል ጀርባው አጥንቶቹም ከአንገቱ እስከ ወገቡ ወጥተው ታየ። የ2 ጎን አጥንቶቹና የመሃል ጀርባው አጥንቶቹ መገጣጠሚያ ታየ። ከቆዳውና ከአጥንቱ በስተቀር ስጋው የተረፈ የለም። ሲወጣም ሲገባም በ2 እጁ እግሩን ይደሃል። ከመከራው ጽናት የተነሳ መቆም ተስኖታልና። ቁርባን ሊቀበል ወደ ቤተ ክርስቲያን ሲሄድም 2 መነኮሳት ይሸከሙታል። ቁርባን ከተቀበለ በኋላ አስደግፈው ያስቀምጡታል። ቁርባን ከተፈጸመ በኋላ ወደ መጀመሪያው ተሸክመውት ወደ በዓቱ ያደርሱታል። ይህን ጽኑ መከራ ከተቀበለ በኋላ ነፍሱን እንዲወስድ ወደ እግዚአብሔር ለመነ። በእኩለ ሌሊት ከፍ ባለ ድምፅ ሲያለቅስ ሰማው። በነጋም ጊዜ ወደ እርሱ ሄድኩ። ስማ ልንገርህ አለኝ። ነፍሴን እንዲወስድ ወደ እግዚአብሔር በለመንኩ ጊዜ በሌሊት መልአኩ ወደ እኔ መጣ። ውሃ ወደ ሞላበት ትልቅ ወንዝ ወሰደኝ። ይህን ውሃ ተሻገር አለኝ። በዚያን ጊዜ ወደ ውሃው ገባሁ። ነገር ግን ያን ውሃ መሻገር አልቻልኩም። መሻገር በተሳነኝ ጊዜ ወደ ኋላ ተመልሼ ውሃው እስከሚያልፍ ድረስ ታገስኩ። ውሃው በጎደለ ጊዜ ተሻገሩ። በሌሊት ወደ እኔ መጥቶ ውሃው ወደ መላ ወንዝ ወሰደኝ። መልአክ ውሃው እስከሚያልፍ ታገስክ፣ ውሃው እንዳለፈ መሻገር ቻልክ። አሁንም እንደዚሁ ከሞት ወደ ሕይወት ትሻገር ዘንድ መከራውን ራቡንና ጽሙን ታገስ አለኝ።
ይህንን ከነገረኝ በኋላ ወዲያውኑ ነቃው። ይኸው እስካሁን አለቀስኩ። የእግዚአብሔር ሰው አባ በጉ ጥቂት ቀናት ከኖረ በኋላ በእኩለ ሌሊት ዳግመኛ ሲያለቅስ ሰማሁት። ወደ እርሱ ሄጄ በሌሊት ስታለቅስ የምሰማው ምን ሆነ ነው አልኩት። የእግዚአብሔር ሰው አባ በጉም ልጄ ያለቀስኩትን ጻድቃን አቤቱ ፍጹም ዋጋችንን እንቀበል ዘንድ ዕለተ ምጽአትን አቅርበልን እያሉ ወደ እግዚአብሔር ሲለምኑ ስለሰማው ነው አለኝ። ዳግመኛም ኃጥአን እያለቀሱ አቤቱ በማይጠፋ እሳት ፍጹም ፍርድ እንዳይፈረድብን የፍርድን ቀን አታቅርብብን እያሉ ወደ እግዚአብሔር ሲለምኑ ሰማው። ይህን እንደሰማው ይኸው እንደምታየኝ እስካሁን አለቀስኩ ጮኩም አለኝ። እኔም አገልጋዬ ተጋድሎውን የሚናገር መጽሐፍ ያጻፍኩ የእግዚአብሔር ሰው አባ በጉ ይህን ነገረኝ ብሎ ተናገረ። ምዕራፍ 8 እኔ አገልጋዩ የገድሉን መጽሐፍ ያጻፍኩ ጽኑ ሐዘን አዘንኩ፣ ስለ በደሌና ስለ ኃጢአቴም አለቀስኩ አለ። መጀመሪያና መጨረሻዬን አሰብኩ። ሞቴን ነፍሴን ከስጋዬ መለየት የትሎችም ምግብ እንደመሆን አሰብኩ። በእግዚአብሔር ፊት እንደምቀርብ በፍርድ ፊት መቆምንና የዘላለም ፍርድንም አሰብኩ። ከኔ ጋር የነበሩ ዛሬ ከዚያ ዓለም ኃላፊው ዓለም ተለይተው የሄዱ አባቶቼንና ወንድሞቼን ወዳጆቼንም አሰብኩ። ከመሬት ተፈጥረዋልና ወደ መሬት ተመለሱ። ከመሬት ተፈጥረዋልና ወደ መሬት ተመለሱ። እኔም ነገ እንደነርሱ ሞታለሁ። ይህንን ሁሉ ባሰብኩ ጊዜ ጽኑ ልቅሶን አለቀስኩ። ከልቅሶም ብዛት የተነሳ ሆዴ እንደ እሳት ተቃጠለ። ይህን ሁሉ በተረዳው ጊዜ ራሴን ከዘላለም ፍርድ ማዳን እንደማይቻለኝ አሰብኩ። ነገር ግን ቸር ይቅር ባይ እግዚአብሔር ቢፈቅድ በቸርነቱ ብዛት ይምረኛል አልኩ። ዳግመኛም አቤቱ ኃጢአትንስ ብትጠባበቅ ማን ከፊት ይቆማል? ይቅርታ ካንተ ዘንድ ነውና ማዳንም ባንተ ዘንድ ብዙ ነውና አልኩ። ነገረ መለኮትን ያስተማረ ወንጌላዊው ቅዱስ ዮሐንስ ወንጌልን ሲጽፍ በዓይኑ ወደ ሰማይ እየተመለከተ የተናገረውን አሰብኩ። በእውነት ሰው ከእግዚአብሔር ካልተሰጠው በስተቀር በራሱ ጸጋን ገንዘብ ሊያደርግ ምንም አይችልም ብሎ ጮሆ ተናገረ። ይህ ነገር እውነት ነው፣ ሐሰትም አይደለም። ያለ ፈቃድ እግዚአብሔር ሰው በራሱ ምንም መስራት አይችልም። እግዚአብሔር ምሕረት ያደረገለት ሰው ንዑድ ክቡር ነው። ይህም የእግዚአብሔር ሰው ቅዱስ አባ በጉ ይህን ሁሉ በተጋድሎ በራሱ ኃይል አይደለም በእግዚአብሔር ኃይል ነው እንጂ በዚህ ገድል ረዳት የሆነው እግዚአብሔር አምላክ ነውና። አንተም ወንድሜ ሆይ ራስን እወቅ። ጾምኩ፣ ተጋደልኩ፣ ስለ እግዚአብሔርም ብዬ ራሴን አለከምኩ። በስራዬም እድናለሁ አትበል። መጨረሻህን ሳታውቅ እንደዚህ አትበል። አንተ ግን ስለ እግዚአብሔር ብለህ ራስን ኃጥእ አድርግ፣ እግዚአብሔር ያጸድቅሃል። ወዳጄ ሆይ በእግዚአብሔር ዘንድ እንድትመሰገን ራስን አታመስግን፣ ሌሎች ያመስግኑ እንጂ። ሌሎችም ያመሰግኑ ዘንድ አትውደድ። ክብር ታገኝ ዘንድ ትህትናን ገንዘብ አድርግ። መጨረሻውን ሳታውቅ ሰው ሲበድል ብታይ አትጥላው፣ አትናቀውም። አንተ ግን ስለ እርሱ ወደ እግዚአብሔር በጸሎት ይምረው ዘንድ ጸልይ። የእግዚአብሔር ምሕረቱ ብዙ ነውና ኃጥአንን ይምራቸዋል። ክርስቲያኖችን ያሳድድ የነበረ ጳውሎስም ሐዋርያ አደረገው። ቀራጭ የነበረውን ማቴዎስን የወንጌል ጸሐፊ አደረገው። እግዚአብሔር ሽፍታ ሆኖ የሰው ገንዘብ ሲዘርፍ ለኖረ ለአባ በግዑ ምሕረት እንዲደረግለት አስተውል። እግዚአብሔር በቀኙ እንደተሰቀለው ሽፍታ በመጨረሻ ዘመኑ መረጠው፣ የመንግሥተ ሰማያትንም ወራሽ አደረገው። እንደዚህ ሰው ብዙ ቀን ከውሃ የተከለከለ በዓይኑ ያየ በጆሮ የሰማ አለን? ሲጋደሉ እንደኖሩ የቅዱሳን ታሪካቸውን ሰምተናል። ነቢዩ ዕዝራ የዱር ዛፍ ፍሬ እየተመገበ ውሃም እየጠጣ በምድረ በዳ እየጾመ ኖረ። ነቢዩ ኢሳይያስም የሜዳ ጎመን እየቆረጠ ከእርሱም እየተመገበ ውሃም እየጠጣ በተራራ እየጾመ ኖረ። እግዚአብሔር ስሙን የብርሃ ኮከብ ብሎ የጠራው የመነኮሳት በኩር የሆነው አባ አንጦንስና አባ መቃርስም በደረቅ ህብስትና በውሃ ብቻ በምድረ በዳ ሲጋደሉ ኖሩ። እነዚህ ምድራውያን ሲሆኑ ሰማያውያን ሆኑ። ነቢዩ ኤልያስም በህብስትና በውሃ ብቻ በምድረ በዳ ሲጋደል ኖረ። የእስራኤል ልጆች በበደሉና ለጣዖት በሰገዱ ጊዜ ኤልያስ በምድር ላይ ዝናብ እንዳይወርድ ወደ እግዚአብሔር ጸለየ። 3 ዓመት ከ6 ወር በምድር ላይ አልዘነበም። ነገስታቱና መኳንንቱ በምድር ላይ ያለ ፍጥረት ሁሉ በረሃብና በዋጽም ሞቱ። ይህ ሁሉ በ3 ዓመት ከ6 ወር ተደረገ።
ይህ የእግዚአብሔር ሰው ቅዱስ አባ በጉ ግን ውሃ ሳይጠጣ 7 ዓመት ኖረ። ምዕራፍ 9 ከ7 ዓመት በኋላ ከብዙ ረሃብና ጽም የተነሳ በጣም ታመመ፣ መናገርም ተሳነው። የእግዚአብሔር ሰው አባ በጉ እግዚአብሔር ያሳየኝን ና ልንገር አለኝ። የሰማዕታት መኖሪያቸው የምትሆን ሰማያዊት ኢየሩሳሌምን አየው። በተመለከትኩ ጊዜ ትኩር ብሎ ማየት ተሳነኝ። መልኳንና ስራዋንም አልተረዳሁም። ብርሃኑ እንደ መብረቅ ያንጸባርቃል፣ መልኩም እንደ እሳት ነበልባል ነው። ባየውም ጊዜ ደነገጥኩ፣ ያለሁበትንም አላወቅኩም፣ ልቤም ተሸበረብኝ። ከዚህ በኋላ የእግዚአብሔር መልአክ ጠርቶ ያለበትን ዘነጋህን አለኝ። በዚያን ጊዜ ልቤ ተመልሶ የሚመራኝን መልአክ ኢየሩሳሌም ሰማያዊት አይደለችም አልኩት። ዳግመኛ በአንዲት ሴት ጸንተው የኖሩ ካህናትን አየዋቸው። ልብሳቸውን አክሊላቸው፣ የፊታቸውን መልክ ሁሉ ብርሃን ነው። ዳግመኛም ብርሃን የተሳለባቸው መልካቸው እንደ መላእክት የሆኑ ንጹሐን መነኮሳትን አየዋቸው። የእሳት መብረቅ ለብሰዋል፣ አክሊላቸውም የእሳት ነበልባል ይመስላሉ። ዳግመኛም የሕይወት ውሃ አየሁ፣ ብርሃኑም እንደ ፀሐይ ይበራል። ያም የሕይወት ውሃ ከአንድ ምንጭ ከወጣ በኋላ ወደ 4 አቅጣጫ ይፈሳል፣ አንዱ በአንዱ ላይ እንደ ማተብ ይሄዳል። በጠማኝ ጊዜ ያን የሕይወት ውሃ አስበዋለሁ። በልቤም ወደ እግዚአብሔር ብቀርብና ምሕረት ቢያደርግልኝ ከዚያ የሕይወት ውሃ ልጠጣ በወደድኩ እል ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በወርቅ በዕንቁ ተሸልማ እንደ ፀሐይ እያበራች እልፍ አእላፋት መላእክት እና ስፍር ቁጥር የሌላቸው ብዙ ደናግል ከፊት ከኋላዋ ሲከተሏት አየዋት። ዘወትር በሌሊት ወደ እኔ እየመጣች ታረጋጋኝ ነበር። ዳግመኛም የኃጥአንን መኖሪያቸውን አየው። ሽታው የሚከረፋ ትልቅ እሳትን አየው። በውስጡም ያለው ትል እንደ እባብ አይነት ነው። ከውጭ ሌላ እሳት እየመጣ ወደዚያ እሳት ይገባል። ያን እሳት እንደ ባህር ሞገድ ያነዋውጠዋል፣ ዙሪያውንም ይከበዋል። በእርሱ እንዲቀጡ የተፈረደባቸው ኃጥአንን ወደ ጥልቅ የሲኦል ጉድጓድ ያወርዳቸዋል። የሚመራኝን መልአክ በዚህ እሳት መከራ የሚቀበሉ እኒህ እነማን ናቸው አልኩት። ክርስቶስን የካዱ ናቸው። የዚያችም እሳት ስም ገሃነም ነው፣ የጨለማ ዳርቻ ማለት ነው አለኝ። ዳግመኛም የምንኩስናን ስራ ጀምረው እንደገና ወደ ዓለም ስራ ተመልሰው ሚስት አግብተው የኖሩ ጥቂቶችን በትልቅ ገደል ሲወረውሯቸው አየው። በገደሉም ውስጥ የእሳት ባህር አለ። ዳግመኛም ትልቅ የእሳት ጉድጓድ አየው። ሰውን ያለ ጊዜው በመድኃኒት የሚገድሉ ሟርተኞችን ወደ እርሱ ውስጥ ይጨምራቸዋል። ብዙ እንጨት አምጥተው በጀርባቸውና በደረታቸው አስረው ወደሚነደው የእሳት ጉድጓድ ይወረውራቸዋል። የእግዚአብሔር ሰው አባ በግዑ ይህን ሁሉ አየ። ከዚህ ሁሉ ተጋድሎ በኋላ ለስም አጠራሩ ስግደት ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከአእላፋት ቅዱሳን መላእክቶቹ ጋር መጥቶ ወዳጄ አባ በግዑ ሰላምታ ይገባል አለው። ስምህን ለጠራ መታሰቢያን ላደረገ ወደ ተቀበርክበት ቦታ ሄዶ ለተሳለመ በበዓል ቀን ምጽዋት ለሰጠ እስከ 7 ትውልድ እምርልሃለሁ ብሎ ቃል ኪዳን ሰጠው። ዳግመኛም በጸሎት አምኖ መልካም ስራ የሰራ የገድልህን መጽሐፍ የሰማ ሁሉ የእሳቱን ባህር በግልጽ ይለፍ፣ ወደ መንግሥተ ሰማያትም ይግባ አለው። ጌታችን በወንጌል ነቢይን በነቢይ ስም የተቀበለ የነቢይን ዋጋ፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ የእግዚአብሔር አምላኩ ዘንድ ያገኛል ብሎ እንደተናገረ የእግዚአብሔር ሰው አባ በግዑ የነገረኝን ሁሉ ብጽፍ ነገሩ በበዛ ነበር። ነገር ግን እንዳይበዛ ጥቂቱን ጻፍኩ። ምዕራፍ 10 የእግዚአብሔር ሰው አባ በግዑ አባቴ አበምኔቱን ወደ እኔ ይመጣ ዘንድ ሂደህ ጥራው አለኝ። አበምኔቱም ወደ እርሱ መጣ። አባ በግዑም ከአበምኔቱ ተባረከ። የእግዚአብሔር ሰው አባ በግዑ አባታችን ኢየሱስ ሞዓን በፊት ላይ ትልቅ ጸጋ አለ፣ ያየ ሁሉ ያከብራል አለው። አሁንም በፍጹም ወደ ጌታዬ ኢየሱስ ክርስቶስ ቀርብ ዘንድ በቅድስት እጅ አመንኩሰኝ አለው። አበምኔቱም እንዲያመነኩስህ ወደ ሊቀ ጳጳሱ እልካለሁ አለው። የእግዚአብሔር ሰው አባ በግዑም አባታችን ኢየሱስ ሞዓን ነገስታትና መኳንንትም ጳጳሳትም በጸሎት ይጠበቃሉ፣ ወደ አንተ መጥተው እጅ ይነሱሃል፣ እኔም በአንተ እጅ ምንኩስናን ልቀበል እወዳለሁ አለው። አባታችን ኢየሱስ ሞዓም እንዳልከኝ ይሁን አለው። በእሁድ ሰንበት አባታችን ኢየሱስ ሞዓ ወደ እርሱ መጥቶ በቆቡና በቀሚሱ ላይ የሚገባውን ጸሎት አደረሰ።
ቆቡን በራሱ ላይ አደረገለት፣ ቀሚሱንም በአንገቱ አጠለቀለት፣ መላ አካሉንም ባረከው። አበምኔቱም በጸሎት ይምረኝ ዘንድ ወደ እግዚአብሔር ለምንልኝ አለው። የእግዚአብሔር ሰው አባ በግዑ በጸሎት ይምረኝ ዘንድ ወደ እግዚአብሔር አንተ ጸልይልኝ እንጂ አለው። ዛሬ ግን ደክም ያለው መናገርም ተስኖኛል። የነፍሴን ከስጋ መለየት ጊዜው ቀርቧልና መሬቱን ወደ መሬት ታስገባ ዘንድ መቃብር አስቆፍር። አሁን ግን ወደ በዓት ተመለስ አለው። ጥቂት ቀን ቆጥቶ ከብዙ መከራ ራብና ጾም የተነሳ በጣም ታመመ። አባታችን አቡነ ኢየሱስ ሞዓ ወደ እርሱ መጣ። ዳግመኛ መነኮሳት ካህናትና ዲያቆናት መጡ። ለእኛ ጸልይልን ባርከንም አሉት። የእግዚአብሔር ሰው አባ በጉም እናንተም ለእኔ ጸልዩልኝ ባርኩኝም አላቸው። ያን ጊዜ በእርሱ ላይ ጸለዩ፣ ባረኩትም። እርሱ ደግሞ በእነርሱ ላይ ጸለየ፣ ባረካቸውም። አባታችን አቡነ ኢየሱስ ሞዓ የእግዚአብሔር ሰው አባ በጉን ስለ ጽድቅ ብለህ እስከ ሞት ድረስ ተጋደልክ። አሁን ግን ከእጅህም ከእግርህም ይህን የብረት ሰንሰለት እንፍታ አለው። የእግዚአብሔር ሰው አባ በጉም ከሞትኩ በኋላ ፍቱኝ አለው። አባታችን ኢየሱስ ሞዓ ተው፣ አሁን እንፍታ አለው። የእግዚአብሔር ሰው አባ በግዑም ፈቃድ ይሁን አለው። በዚያን ጊዜ እጁንም እግሩንም ፈቱት። የእግዚአብሔር ሰው አባ በግዑ ከቀኑ 9 ሰዓት ሲደርስ ነፍሴ ሳለች በዚያን ጊዜ አጥምቀኝ አለው። አባታችን ኢየሱስ ሞዓም እንዳልከኝ ይሁን አለው። መነኮሳት ካህናትና ዲያቆናት መጥተው በእርሱ ላይ ጸለዩ። ከቀኑ 9 ሰዓት ሲሆን በዚያን ቀን አባታችን ኢየሱስ ሞዓ አጠመቀው። ከ9 ሰዓት በኋላ ጥቂት እንደቆየ የእግዚአብሔር ሰው አባ በግዑ በታኅሳስ 27 ቀን አረፈ። መብራትና መግነዝ ይዞ አባታችን አቡነ ኢየሱስ ሞዓ መጣ። ዕጣንና ከርቤ ቅባ ቅዱስም አመጣ። መነኮሳት ካህናትና ዲያቆናትም ወደ እርሱ ተሰበሰቡ። አባታችን ኢየሱስ ሞዓ ቅባ ቅዱስ ይዞ በጣቱ የአባ በግዑን ቅዱስ ሥጋ በፊቱና በደረቱ በጀርባው ላይ ቀባ። በቅዱስ ሥጋው ላይ ዕጣን አሳረጉ። ካህናት መነኮሳት የሐዋርያት ሥራ መጻሕፍትን፣ ዲያቆናት የሐዋርያው የቅዱስ ጳውሎስን መልእክት መጻሕፍትን በቅዱስ ሥጋው ላይ አነበቡ። ዲያቆኑ የወንጌል መግቢያ በዚህ ዓለም መከራ የተቀበለ ለዘላለም ይኖራል የሚለውን 48ኛ መዝሙር ዘመረ። ከዚያ በኋላ ቅዱስ ወንጌል ተነበበ። በተለፋ ቁርበት ገነዙት። መነኮሳት ካህናትና ዲያቆናት ተሸክመውት በብዙ ምስጋና በፊት በኋላው እያመሰገኑ እየዘመሩ ወስደው ወደ ቅዱስ እስጢፋኖስ ቤተክርስቲያን ወስደው አስገብተው ቀበሩት። ብርሃናውያን መላእክት ወርደው ነፍሱን ተቀብለው ወደ ሰማይ አሳረጓት። ጸሎቱና በረከቱ የተጋድለውም ድካም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ምዕራፍ 11 ወንድሞቼ እኛም መታሰቢያውን በክብር በምስጋና በቅዳሴ ዕጣን በማሳረግ በሚቻለን ሁሉ እናድርግ። ለድሆችና ለችግረኞችም በስሙ እንመጽውት። የእግዚአብሔር ሰው ቅዱስ አባ በግዑ ወደ እግዚአብሔር ይለምንልን ዘንድ ካለን እንስጥ፣ ከሌለን ደግሞ በስሙ እናስብ። ጻድቅ እግዚአብሔር ሰው አባ በግዑ ሆይ ስለኛ ወደ ምሕረት አምላክ ለምን። ቸር የታመንክ ራስን ለእግዚአብሔር መስዋዕት አድርገ ያቀረብክ ዋጋህም በእግዚአብሔር ዘንድ እጥፍ ድርብ የሆነ የእግዚአብሔር አገልጋይ ሆይ ከምሕረት አምላክ ዘንድ ይቅርታን ለምንልን። ስለ ጽድቅ ዛሬ የሚራቡ ብፁዓን ናቸው ይጠግባሉና፣ ዛሬ የሚያለቅሱ ብፁዓን ናቸው እነርሱ ይደሰታሉና፣ አውቀው በፈቃዳቸው ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና የሚለውን የቅዱስ ወንጌልን ቃል በእግዚአብሔር ሰው በአባ በግዑ ተፈጸመ። የእግዚአብሔር ሰው ሆይ አንተ ፍጹም ደስታ ባለበት በመንግሥተ ሰማያት ትኖራለህ። እኛ ግን ልቅሶና ሐዘን በበዛበት በዚህ ዓለም እንኖራለን። አንተ በሕያዋን አገር ትኖራለህ፣ እኛ ግን በሙታን አገር እንኖራለን። አንተ ከዚህ በኋላ ዳግመኛ አትሞትም። እኛ ግን ዛሬ ሰው ነን፣ ነገ እንሞታለን። አፈር ነንና ወደ መሬት እንመለሳለን። አንተ በመንግሥተ ሰማያት ለዘላለም ትኖራለህ፣ እኛ ግን ዘመናችን ጥቂት ነው። ስንኖርም ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን እያልን እያሰብን በዚያ ኃላፊ ዓለም እንኖራለን። በጠዋት የበላነውን የጠጣነውን ለማታ አያደርስንም፣ በማታ የበላነው የጠጣነው ለጠዋት አያደርስንም። ሲኦል የሰውን ነፍስ እንደማትጠግብ ሁሉ ሰውም የገንዘብ ፍቅርን አይጠግብም። ዳግመኛ ሰው በምድር ላይ ሲኖር ይራባል፣ ይጠግባልም፣ ይጠማል፣ ይረካልም፣ ይራቆታል፣ ይለብሳልም፣ ያዝናል፣ ይደሰታልም። ደስታውም ለዘላለሙ አይኖርም።
ቅዱስ ጳውሎስ ሲደሰቱ የነበሩ እንዳልተደሰቱ፣ ሲበሉም የነበሩ እንዳልበሉ፣ ሲጠጡም የነበሩ እንዳልጠጡ፣ የተደላደሉም እንዳልተደላደሉ ይሆናሉ። የዚህ ዓለም አኗኗር ሁሉ የሚያልፍ ነውና ብሎ እንደተናገረ። ነገር ግን የእግዚአብሔር ወዳጆች በእውነት ለዘላለም አይራቡም፣ አይጠሙም፣ ሞት በሌለበት በመንግሥተ ሰማያት ይደሰታሉ። እግዚአብሔር ይህን ኃላፊ ዓለም ለናቁትና ለጠሉት ለወዳጆቹ ነግሶላቸው ይኖራልና በደስታው ታምነው ፈጽመው ይደሰታሉ። ብርሃናቸው ከከዋክብት 7 እጥፍ ይበራል፣ ፊታቸውም እንደ ፀሐይ ብሩህ ይሆናል። ከሰማያዊ ሙሽራ ከክርስቶስ ጋር ለብዙ ዘመናት ይደሰታሉ። ስለ ዓለም ሁሉ ወደ እግዚአብሔር ይለምናሉ። የእግዚአብሔር ሰው ጻድቅ ቅዱስ አባ በግዑ ሆይ ስለኛ በጸሎት ልመና በዚህ ዓለም በሚመጣው ዓለም ፈጽሞ ምሕረትን ያደርግልን ዘንድ ወደ እግዚአብሔር አምላካችን ለምንልን። አሜን። ለእኛም ዓይን ያላየውን ጆሮ ያልሰማውን በጎውን በሰው ልቦና ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጀውን በጎውን ዋጋ ይሰጠን ዘንድ ወደ ምሕረት አምላክ ለምንልን። የአባታችን የአባ በግዑን መታሰቢያውን የሚያደርግ በመልጃውም የሚታመን የጥምቀት ልጅ ለሆነ ክርስቲያን ሁሉ እግዚአብሔር ስሙን ነፃ በምታወጣ በሰማይ ባለች በኢየሩሳሌም በሕይወት መጽሐፍ ይጻፍ። መኖሪያውንም ስማቸው በሰማያት ከተጻፈ ከነቢያት፣ ከቅዱሳን ሐዋርያት፣ ከሰማዕታት ማኅበር ጋር ያድርግልን። አሜን። ለኃጥአን ንስሐን ላዘጋጀ ለአብ ምስጋና ይገባል። ልጅነትን ለምእመናን ለሰጠ ለወልድም ስግደት ይገባል። ለሚጋደሉ ትዕግስትን ለሰጠ ለመንፈስ ቅዱስም ምስጋና ይገባል። ዛሬም ዘውትርም ለዘላለሙ በእውነት ያላሰት ይደረግልን። አሜን። ተአምር ጸሎቱና በረከቱ የተጋድሎውም ድካም ከሁላችን ከሕዝበ ክርስቲያን ሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር። የእግዚአብሔር ሰው የአባታችን የአባ በግዑ ተአምሪ ነው። የቅዱሳን መነኮሳት ቦታ በሚሆን በአባታችን በአቡነ ኢየሱስ ሞዐ ገዳም የሚኖር ጸጋ እግዚአብሔር ያደረበት አንድ ንጹሕ መነኩሴ ነበር። አባታችን አባ በግዑ ባረፈበት ቀን የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው እያሉ ከፍ ባለ ምስጋና እያመሰገኑ ከፀሐይ 7 እጅ የሚያበሩ አክሊሎችን ይዘው የእግዚአብሔር ሰው አባታችንን አባ በግዑን ይቀበሉት ዘንድ ቅዱሳን መላእክት ከሰማይ ሲወርዱ አየ። ዳግመኛም በጾምና በጸሎት በተጋድሎ ለኖረ በሰርክ በንስሐ ወደ ፈጣሪው ለተመለሰ ለዚህ ሰው ክብር ይገባዋል ሲሉ ሰማ። እንዲህ እያሉ ያመሰገኑ ነፍሱን ወደ ሰማይ አሳረጓት። ይህንንም አይቶ ፈጽሞ አደነቀ። እነሱም ይህን ሰምተው የኃጥአንን ንስሐቸውን የሚቀበል እግዚአብሔርን ፈጽሞ አመሰገኑት። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ሁለተኛ ተአምር ጸሎቱና በረከቱ የተጋድሎውም ድካም ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ እንዲያውም ካለንበት አገር ጋር ለዘላለም ይሁንና የእግዚአብሔር ሰው የአባታችን የአባ በግዑ ተአምሪ ነው። በምንኩስናው ገድልን የሚወድ አንድ ደግ መነኩሴ ነበረ። እርሱም አባታችን አባ በግዑ በአረፈ ጊዜ ያየውን ተአምር ተናገረ። የእግዚአብሔር ሰው አባታችን አባ በግዑ በተጋድሎ ስላገኘው ክብር በገዳሙ ለሚኖሩ ወንድሞች መነኮሳትም ነገራቸው። ነቢያትና ሐዋርያትን፣ ጻድቃንና ሰማዕታትን፣ ብዙ ቅዱሳን ገዳማውያንን ከፍ ባለ ምስጋና እያመሰገኑ ተሰብስበው አየሁ አለ። ያለ በደልና ያለ ኃጢአት አንድ አገረ ገዢ በጦር ወግቶ የገደለውን አንድ መነኩሴ በመካከላቸው አየሁት። ያለ በደል በመሞቱም ክብር አግኝቷል። ዳግመኛም በፈቃዱ የተጋደለ የእግዚአብሔር ሰው አባ በግዑ መኖሪያ ይበልጣልን ወይስ ያለ ፈቃዱ ሀገረ ገዢ በጦር ወግቶ የገደለ መነኩሴ መኖሪያ ይበልጣል እያሉ እርስ በርሳቸው ሲነጋገሩ ሳለ ከሰማይ እንዲህ የሚል ቃል መጣ። ይህ መነኩሴ ያለ ፈቃዱ በሰው እጅ ሞተ። ይህ የእግዚአብሔር ሰው አባ በግዑ ግን በፈቃዱ ጽኑ ገድልን ተጋደለ፣ ሰውነቱንም ለመከራ አሳልፎ ሰጠ። ስለዚህ የእግዚአብሔር ሰው የአባ በግዑ መኖሪያ ይበልጣል አሉ። እኔም ይህንን ከፍ ያለ ክብር አይቼ ተአምራትን የሚያደርግ እግዚአብሔርን ፈጽሜ አመሰገንኩ። ጸሎቱና በረከቱ ከሁላችን ቤተ ክርስቲያን ጋር ይኑር ለዘላለሙ አሜን። ሶስተኛ ተአምር ጸሎቱና በረከቱ የተጋድሎውም ዋጋ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁንና የእግዚአብሔር ሰው የአባታችን የአባ በግዑ ሶስተኛ ተአምሪ ነው። አባታችንን አባ በግዑን በሕይወት ዘመኑ ያገለግለው የነበረና የገድሉን መጽሐፍ በብዙ ድካም ያጻፈ ረድኡ ያየው ተአምሪ ነው። ስለ እግዚአብሔር ብሎ መልካም ስራን የሚሰራ ይህ መነኩሴ ረድኡ እንዲህ አለ። እግዚአብሔርን ደስ ያሰኙት የአባቶች የቅዱሳን መነኮሳትና የአባቱ የአባ በግዑ መቃብር በምትሆን በዚህ ገዳም በጾምና ጸሎት ሳለው አባቴ አባ በግዑን አስበው ነበር። ከዕለታት አንድ ቀን ወደ ሰማይ ተነጠኩ። የእግዚአብሔርን ፈቃድ የፈጸሙ የብዙ መነኮሳት መኖሪያቸውንና ክብራቸውን የእግዚአብሔር መልአክ አሳየኝ። በምድራውያን የማይመረመር የክብር ልብስ ለብሶ ዓይን የሚበዘብዝና የሚያንጸባርቅ
አክሊል ተቀዳጅቶ አባቴ አባ በጉን በዚያ አየሁት። ይህንንም ሳደንቅ የእግዚአብሔር ሰው አባቴ አባ በጉ ክቡር ልጄ ሆይ እግዚአብሔር በቸርነቱ ብዛት የሰጠኝን ይህንን የንስሐ ፍሬ ይልኝ አለ። በሕይወት ዘመናቸው ሳሉ በየዕለቱ ንስሐ ይገቡና መልካም ስራን ይሰሩ ዘንድ ወደ እናንተ ለሚመጡት ወንድሞችና ለመነኮሳት ንገራቸው አለኝ። የአእምሮ ደካማ የመሆን እኔ አገልጋዩ ለአጣን የንስሐ ትምህርት ለጥምቀት ልጆች በረከት ይሆን ዘንድ የገድሉን መጽሐፍ አጻፍኩ። ጸሎቱና በረከቱ የተጋድሎውን ዋጋ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን አሜን። ይሁን ይደረግልን። ይቆየን።